ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ የእስራኤል አበውም ጠፍተዋል፣ እኛም ብቻችን ነን ብሎ ሲያዝን አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንቱ። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መሥዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ፣ ኃያላኑ፣ መኳንንቱ፣ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል። የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራችኋል? ብልጣሶር በዳርዮስ እንዲሞት ዳርዮስ በቂሮስ እንዲሞት አድርጎ እግዚአብሔር ነፃነት ሰጣቸው። ከቤታቸው ሰው ሲጠፋ የማያምኑትን መጥተው እንዲረዷቸው አደረገ። በዚህ ነገር የምናስተውለው ነገር እግዚአብሔር በሰውም ያለ ሰውም ይሰራል። እግዚአብሔር በዘመድም በባይድም ይሰራል። እግዚአብሔር ስራም ሰውም ቸግሮት አያውቅም። እግዚአብሔር ልርዳ ካለ ሁሉን ይሰራል። ብረትን ዓመት ሙሉ ብታጥበው አይነጻም ይላል ቅዱስ ዮሐንስ አፈወርቅ። ብረትን ዓመት ሙሉ በውሃ ብታጥበው አይነጻም፣ ከእሳት ካገባኸው ግን ወዲያው ይጠራል፣ ዝገቱ ይለቀዋል። ሰውን በሌላ ነገር ብታስተምረው ከኃጢአቱ ሊነጻ አይችልም። እግዚአብሔርን እንዲፈራ ካደረግከው ግን በዚያኑ ቀን ከኃጢአት ያቆማል። ዲያብሎስ ሁልጊዜ በሰው ልጆች አእምሮ ውስጥ የሚዘራው ዘር እግዚአብሔር አብሯቸው እንዳለ እንዳያስቡ ማድረግና መርሳት ነው። ይህን የሚያደርግበት በብዙ ነው። በጥርጥር መከራውን እንዲያዩ በማድረግ እግዚአብሔርን ትተው መከራውን እንዲያዩ በማድረግ አንዳንድ ጊዜ ደግሞ ቀድሞ ኃጢአት ያሰራና ኃጢአታቸውን በማዘከር ይህን ሁሉ ኃጢአት የሰራህ ሰው ስለሆንክ እግዚአብሔር ካንተ ጋር ሊኖር አይችልም ብሎ በህሊናቸው ይህን ዘር ይዘራል። የዚያን ጊዜ ሰዎች ከእግዚአብሔር ይኮበልላሉ። እግዚአብሔር ከእኛ ጋር የሚፈልገው ይሄ ነው። አሁን አንድ ሰው እየወደዳችሁ ትጠላኛለህ ብትሉት ደስ አይለው። አብሯችሁ እየኖረ አንተ እኮ እኔን ትተኸኛል ብትሉት ደስ አይለው። እግዚአብሔር ሰው ሲያምኑት ደስ ካለው እግዚአብሔር እንዴት ሲያምኑት ደስ አይለው? እግዚአብሔር የሚጠላው ነገር የሚጠረጥረው ሰው ነው። ትቶኛል የሚለው ሰው ነው። አይረዳኝም የሚል ሰው ነው። ተለይቶኛል የሚል ሰው ነው የማይወድ። ከኛ የሚፈልገው አንዳች ነገር የለም፣ እንድናምነው ብቻ ግን ይፈልግ ይሆናል። አንዳንድ ጊዜ ጸሎት ሳቋርጥ እንቅፋት ይገጥመኛል ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? እውነትም ይገጥመናል። ለምንድን ነው እንደዚያ የሚገጥመን ይመስላችኋል? እግዚአብሔር በፈጣሪነቱ ይጠብቀኛል ማለትን ትተን በጸሎት ይጠበቃለሁ ብለን ስለምናስብ ስናቋርጥ ሰይጣን ይገባና ጆሮአችን ይደናል ማለት ነው። ሁልጊዜም ቢሆን የእኛ ጸሎት ይጠብቀናል ብለን ማሰብ አንችልም። የምንሰግደው አላበጀሁም፣ እኔ አይገባኝም፣ ትቢያ ነኝ፣ በፊትህ የምጣል ነኝ፣ በረድኤትህ አንሳኝ ብለን እግዚአብሔርን ለማምለክ እንጂ የእኛ ስግደቶች ተደምረው አጋንንትን እንዲቀጠቅጡት አይደለም። ይህን ነው ማሰብ። እግዚአብሔር ረዳቴ ነው ያለ ሳይጸልይ እንዲያው መለላውን ዝም ብሎ እያማተበ ቢወጣ ሰይጣን ጫፉን መንካት አይችልም። ሁለተኛ ደግሞ በስሙ ስለጠራ ወሰመይኩከ ስመ ቀድሞ ሕዝበ እስራኤል በኩረ እግዚአብሔር የእግዚአብሔር የበኩር ልጅ የእግዚአብሔር ሕዝብ የእግዚአብሔር ቤተሰብ ተብለው ይጠራሉ። የእግዚአብሔር ርስት ተብለው ይጠራሉ እስራኤል። በዚህ ስም ስለጠራውህ አልተውህም ይላል። እስራኤል የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ የሆኑት በበግ መሥዋዕት፣ በፍየል መሥዋዕት፣ በጊደር መሥዋዕት፣
በቃል ኪዳን ታቦት፣ በመጽሐፍ፣ በሕግ፣ በአብርሃም በይስሐቅ በያዕቆብ መሐላ ቃል ኪዳን፣ በእነዚህ ነው በዓል በማክበር በሰንበት ሕግ በመጠበቅ በዚህ የእግዚአብሔር ሕዝብ ተብለው ተጠርተዋል። ይሄ ስማችሁ ይጠብቃችኋል። ሕዝቦቼ ብዬ ስለጠራኋችሁ ከንቱ ስም አይደለም። በዚህ ስም ምክንያት ቀንቼ እጠብቃችኋለሁ። የእናንተ ስም እንዲሰደብ እንዲደፈር አላደርግም ማለት ነው። አንዱ የሚያስጠብቃቸው እስራኤል ማለት ነው። አሁን በሐዲስ ኪዳን ስትመጡ እኛ የእግዚአብሔር ሕዝብ ብቻ አይደለም የተባል ነው፣ የእግዚአብሔር ልጆቹ ነን። በሐዲስ ኪዳን የእግዚአብሔር ልጆች ሆነን ደግሞ እንድንጠራ ያደረገን የበግ ደም፣ የጊደር ደም፣ የጠቦት ደም አይደለም፣ የራሱ ወርቀ ደሙ ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙ ነው። በዚያ ጠርቻችኋለሁ። ክርስቲያን ማለት የክርስቶስ አካሉ፣ ልጁ፣ ቤተሰቡ፣ ወገኑ፣ ሕዋሱ ማለት ነው። ክርስቲያን ማለት የክርስቲያን ለዚህ ነው። ተመልከቱ፣ በጎቹ ነን። በጎቼን አውቃቸዋለሁ እነሱም ያውቁኛል። አልቦ ዘይሃይደኒዮን እምእድየ፣ ከእጆቼ በጎቼን ፈልቅቆ መውሰድ የሚቻለው ማንስ አንድም እንኳ የለም ብሎ ተናግሯል። በጎቹ ነን፣ ቤተሰቦቹ ነን፣ ወዳጆቹ ነን። እይብለክሙ አግብርቴ አላ አይርክቴ አንትሙ፣ ልጆቹ ነን። ደቂቀ በሆኑ ብክሙ ዘንበል እያለ ልጆቼ ብሎ ሐዋርያትን ሲጠራ እናገኘዋለን። አካላቱ ሕዋሳቱ ነን። ብዙ ስንሆን አንድ አካል ነን። ለምን? እሱ አንድ ራሱ ሆኖ ቤተክርስቲያንን አካል አድርጎ እኛን ሕዋሳቱ እንድንሆን ሰብስቦናልና። አሁን አንድ ክርስቲያን ልብ በሉ፣ አንድ ሰው ልብሱን አንስታችሁ ስትወስዱ ዝም ሊላችሁ ይችላል። ዕቃ አንስታችሁ ስትወስዱም ዝም ሊላችሁ ይችላል። ከአካሉ አንዱን አካልህን ልቁረጥ ብትሉት ግን ዝም አይላችሁም። እኛ ለክርስቶስ አካሎቹ ነን። ዝም ብሎ ተቆርጠ እንድንጠላ አያደርግም። በዚህ ተስፋ መኖር አለብን። ግን አካል መሆን አለብን። ሲነግረን እኮ ራሱ ነገረን። አነ ውእቱ ሐረገ ወይን ዘጽድቅ ወአቡየ ተካሊሁ ወአንትሙ አይጹቂሁ ንበሩ ቤ ወአነ ብክሙ። እኔ የወይን ግንድ ነኝ፣ ተካዩ አባቴ ነው፣ በአባቴ ፈቃድ የተወለድኩ ነኝ ማለቱ ነው። እናንተ ቅርንጫፎች ናችሁ። ቅርንጫፍ በግንድ እንደሚኖር እናንተ በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ ከግንዱ ካልተለየ ሕይወት አለው፣ አይደርቅም። እናንተ ከእኔ ጋር እስካላችሁ ድረስ መከራ አያደርቃችሁም፣ ረሃብ አያጠፋችሁም፣ ጦርነት አያጠፋችሁም። በእኔ ኑሩ፣ እኔም በእናንተ እኖራለሁ ብሎ እስከ ዓለም ፍጻሜም ከእኛ ጋር እንዲኖር ቃል ኪዳን ገብቶልናል። ስለዚህ ስለ ስማችን አብሮ ይኖራል። ክርስቲያን የሚለው ስም ይጠብቃል፣ ካከበርነው ነው። አንድ ስለተፈጠር፣ ሁለት በስሙ ስለጠራ። ሶስተኛ ምንድን ያለው? ወዚአየ አንተ እስራኤል አንተ የኔ ነህ አለ። የኔ ነህ ማለት በጣም ይገርማል። ደግሞ ይሄኛው ልዩ ነው። አሁን ይሄኛው ወሰመይኩከ ስመ የሚለው አንድ ክርስቲያን የሚለው እንደ ማህበር የተሰጠ የቤተክርስቲያን ስሟ ነው። ይሄኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዱ ግለሰብ ሙሽራው ነው። ይህንም ያስተምራል። ወዚአየ አንተ ተመልከኑ፣ ወልድ ሆየ ዚአየ ውእቱ ወአነ ሎቱ፣ ልጅ ወንድሜ የኔ ነው እኔም የሱ ነኝ። መኑ ይታደው ለወልድ ሆየ እስመ ልዑል መዝራዕተ የማኑ፣ ልጅ ወንድሜ እግዚአብሔር የኔ ሙሽራ ነው እኔም የሱ ሙሽራው ነኝ ትላለች ቤተ እስራኤል። በሐዲስ ኪዳን ሲሆን ቤተ ክርስቲያን ልጅ ወንድሜ ሙሽራው እኔ ላድል ልጠብቅ ባለ ጊዜ ማን ይከራከለዋል? እስመ ልዑል መዝራዕተ የማኑ፣ ስልጣኑ ጽኑ ኃያል ነው። ስለዚህ እያንዳንዱ ምእመን የክርስቶስ ሙሽራ ነው። ባል ለሚስት ከሚቀናው በላይ ክርስቶስ ለአንድ ምእመን ይቀናል። ለዚህ ነው ቅዱስ ኤፍሬም ቅዱስ ጳውሎስ እንዲህ ብሎ ነበረ፣ ፈሐርኩክሙ ለአሐዱ ምት፣ ሁላችሁንም ለአንድ ሙሽራ አጭቻችኋለሁ፣ ይኸውም ክርስቶስ ነው ይላል። ይሄን ወስዶ ቅዱስ ኤፍሬም ጌታዬ ኢየሱስ ክርስቶስ እኔ እኮ ጳውሎስ ለአንተ አጭቶ ሙሽራ አድርጎኝ ነበረ፣ አሁን ግን ዲያብሎስ ሊደፍረኝ ይቀርበኛልና እባክህ ሙሽራዬ ሆይ ቅና ይላል እና ዲያብሎስን አራግፍልኝ እና ክርስቶስ ለእኛ አካል፣ ለእኛ መጎሳቆል፣ ለእኛ ጥፋት የሚቀና ሙሽራችን ነው። ታትመን የምንኖርበት ደግሞ የእርቁ ውል የገዛ ደሙ ነው።
ባስቀደስን በቀደስን በቆረብን ቁጥር ያን ጊዜ ሙሽሪት ነፍስና ሙሽራው ኢየሱስ ክርስቶስ ታትመው ይኖራሉ። እግዚአብሔር እስራኤልን ሲላቸው አይት የመጽሐፈ ዳጋት ያለ እምክሙ እናታችሁን የፈታሁበት የፍች ደብዳቤ ወዴት አለ? በገዛ እጃችሁ ድሀ አደግ የምትሆኑ ለምንድን ነው? እናታችሁን የፈታዋት መቼ ነው ይላቸዋል። እግዚአብሔር ቤተ ክርስቲያንን አልተለያትም። የማይፈታት ሙሽራው ናት። የሞሸራት በገዛ ደሙ በዕለተ ዓርብ ነው። በደም የታተመ ሰርግ ነው የተደረገላት ለቤተ ክርስቲያን። ይህችን ሰርግ ደግሞ ክርስቶስ አያፈርሳትም። ስለዚህ ምን አለ? አነ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ለምን? ጋብቻው፣ ሙሽርነቱ፣ ሰርጉ የማይለይ የማይነጥፍ ነው። ማጫውም የገዛ ስጋው የገዛ ደሙ ነው። ቅዱስ ያሬድ እንደተናገረ ሕጽያ ለቤተ ክርስቲያን ብሎ የጌታን ስጋና ደም ገልጾታል። የገዛ ደሙን የገዛ ስጋውን ማጫ አድርጎ ነው ቤተ ክርስቲያንን የሞሸራት፣ እጅ መንሻ ያደረገላት። ይችን ቤተ ክርስቲያን አይተዋትም ክርስቶስ እና እኔ ከእናንተ ጋር ነኝ ይላል። እግዚአብሔር ታዲያ ከእኛ ጋር የሚኖረው በምን ይመስላችኋል? በሉ 3 ቃል ልንገራችሁ። ስለፈጠረን በሉ፣ በስሙ ስለጠራን፣ ሶስተኛስ ሙሽራችን ስለሆነ በሉ እንጂ። አዎ የቤተ ክርስቲያን ሙሽራዋ ነው። መራዊ ያለ ቤተ ክርስቲያን ኖላዊ ሆሙ ለለማሰኑ ለጠፉት ሁሉ እረኛቸው ኢየሱስ ክርስቶስ ነው። ሄሬኔዎስ ምዕራፍ 7 ቁጥር 18 ለሃይማኖት አበል እንደተናገረ የቤተ ክርስቲያን ሙሽራዋ ነው ክርስቶስ። ይሄ ስለሆነ ይኖርና ከዛ ምንድን ያለ እስመ አዳህንኩከ፣ እኔ ስላዳንኩህ ስለፈጠርኩ በስሜ ስለጠራሁ የእኔ ስለሆንክ እኛ የእሱ ነን። በጣም እኮ ነው ደስ የሚለው። እውነት ባለቤት አለን እኛ፣ ጠባቂ የሚያስብልን አለ። እንደ የሰው ልጅ ካመነ ራሱን እንደ ዕቃ ቆጥሮ ለእግዚአብሔር ጨርሶ ራሱን መጣል ነው። ሀብ ለእግዚአብሔር ሕሊናከ እኮ አይደለም ያለ ቅዱስ ዳዊት። ምንድን ነው ያለ? ሀብ ሳይሆን ምንድን ነው ያለ? ግድፍ እኮ ነው ያለ። በቃ ሕሊናህን ለእግዚአብሔር ተው፣ ራስህን ለእግዚአብሔር አሳልፈ ስጥ ነው። ሰው ለእግዚአብሔር ራሱን እንደ እዘዝብኝ፣ እንደወደድ ካስብልኝ፣ በፈቀድከው ምራኝ፣ አንተ ያቀድክልኝን እኖራለሁ ብሎ ሰው ራሱን ለእግዚአብሔር መስጠት። ለዚህ ነው ኤርምያስ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ያለው። የእግዚአብሔርን ማዳን ብልጣብልጥነቱን ትቶ እግዚአብሔርን ተስፋ ቢያደርግ የሰው ልጅ መልካም ነው እና እግዚአብሔር ያሰብልናል። ምን አለ? አድኜሃለሁ፣ መድኃኒት ነኝ። የለፋብንህን ማለት ነው። ስለዋጀዋችሁ በደሜ ስለገዛዋችሁ ዝም ብዬ አልተዋችሁም እንዴ። ሰው የለፋበት እስቲ አሁን እዩ እንግዲህ ከእናንተ የጣት ቀለበታችሁ ሲጠፋ፣ እስቲ አሁን አንድ ሞባይል ሲጠፋ ሰው ስንቱን ዕቃ እንደሚያገለባብጠው አይታችኋል? ቤቱ ሁሉ እኮ ነው የሚገላበጠው። ሻንጣ ተነስቶ እኔ ራሴም ጭምር ማለት አንድ ዕቃ ሲጠፋኝ የቤቱ መጽሐፍት ሁሉ በጥልጥላቸው ይወጣል። ቤተ ክርስቲያን እንዴት እንደምፈልግ እንደማይ ምን ያህል የክርስቶስ ገንዘብ እንደሆነ ተፈነቅል ኩሎ ወተሐቱ ማይቶተ ቤተ ክርስቲያን ሉቃስ ወንጌል ምዕራፍ 15 ላይ ሲነግር ተፈነቅል ሁሉ ዕቃውን ሁሉ ፍንቅልቅል አድርጋ በዚህ ግስ ሲናገርላት ማለት መብራቷን አብርታ ድሪሟን ትፈልጋለች። ያ ምንድነው የምትፈነቅለው የተባለ መስላችኋል? ምን ዕቃ ይመስላችኋል? ሰውን ለማግኘት ቤተክርስቲያን የምትከፍለውን ዋጋ ነው የሚናገረው። ማይቶት ያለችው ክህነት፣ ትምህርት፣ ወንጌል ነው። በዚህ ነው ቤተክርስቲያን የምትበረው። ዘይቱ መብራቱ የሚለኮስበት ሀብተ መንፈስ ቅዱስ ነው። ልጆቿን የዛጉ ልጆቿን ትቢያ የወረሳቸውን ቤቱ እያሉ ዝገት የወረሳቸውን ልጆቿን እያበራች ትፈልጋቸዋለች። እግዚአብሔር ዝም አይልም። ሰው እስኪያገኝ ድረስ ይፈልጋል ሁልጊዜ። ለምን? ለፍቶብናል። ሰው ለምንድን ነው እንደዚህ የምታረጋ? ገንዘቤ ነው እንዴ። አንድ ቀለበት የወርቅ ቀለበት እኮ ቢጠፋ ጎረቤት ተጠርቶ መብራት እየበራ እስከ ምሽት 6 ሰዓት ልናድር እንችላለን ስንፈልግ። ክርስቶስ ግን በደሙ የገዛን ገንዘቦቹ ነን። ዝም ብሎ አይተውም። ሰውን ይፈልጋል። ለእግዚአብሔር ሰማይን ስጡት አይበቃውም። ለእግዚአብሔር ምድርን ስጡት አይበቃውም። እግዚአብሔር የሚበቃው ሰው ስትሰጡት ነው። ለምን? ሰማይና ምድር ትቶ ነው ሰውን ፍለጋ ይመጣ። ሰራዊተ መላእክት እኮ ነበሩት 100 ነገድ መላእክት። ሀዲጎ ተሳወ ተሳተ ነገደ ቆመ ማእከለ ባሕር 99 ነገድ ትቶ አንድ ሰው ፍለጋ ባሕር መካከል ቆመ። አንድ ገንዘብ ፍለጋ የዚህ ሁሉ ባለጸጋ ዳንኤል ትንቢተ ዳንኤል ምዕራፍ 11 ላይ አይላፋት ይትለአክዎ
እሳት ይውህዝ ቅድሜሁ። ብዙ የሚሆኑ መላእክት ምን ይሉታል? ይላኩታል፣ ያገለግሉታል። በመንበሩ ፊት እሳት ይፈስለታል። እንዲህ ያለ አምላክ አንድ ሰው ፍለጋ እርቃኑን እስኪሰቀል ድረስ ደርሶ መጥቷል። ሰውን ምን ያህል እንደሚወደውና ሰውን ምን ያህል እንደሚፈልገው እግዚአብሔር ደስታው ሰው መሆኑንም እስከዚህ ድረስ አሳይቶትናል። ወመነና ለኀፍረት በእንተ ፍሥሓሁ ዘጽንዑ ሎቱ። ተዘጋጅቶለት ስላለ ተድላ ደስታ ይህን ሁሉ ኀፍረተ መስቀልን ተወ፣ ታገሰ ይላል። ተዘጋጅቶለት ያለው የክርስቶስ ደስታው ምንድን ነው? ሰው፣ የሰው መዳን። እሱ ከተሰቀለው ስቅላት፣ ከተገረፈው ግርፋት፣ ጎኑን ከተወጋው መወጋት፣ ከወደቀው መውደት፣ ከተሰደበው ስድብ፣ ከተተፋበት ምራቅ የሚያተርፈው አንዳች ነገር የለም። የማያበድሩት ባለጸጋ፣ የማይሾሙት ንጉሥ ነው። ለምንድን ያ ሁሉ ያደረገው ሲባል እግዚአብሔር ደስ የሚለው ሰው ደስ ይለው ስለሆነ ነው። ለዚህ እኮ ነው ሰው ሰርግ እየሄደ ሲገኝ እንዲሁ አምላክን ያህል ሰው ማለት ነው። ሰው ልቅሶ እየሄደ ሲያለቅስ ወከርሶ ራሱን አወክ አይደል የሚለው ዋንባ አለቀሰለት አልዓዛርን። ሰዎች ምን አሉ? እርዩ መጠና ያፈቅሮ። አያችሁ ምን ያህል ቢወደው ነው ያለቀሰለት ተባለ። አምላክ ከሰው ልቅሶ ሊደርስ ዶ ሲያለቅስ በዚህ መጠን ሐዘናችን ሐዘኑ፣ ደስታችን ደስታው እንደሆነ ገልጾልናል። እግዚአብሔር ምን ያህል እንደሚወደን ጥቃቅን ነገራችን እንኳን ሰውነታችን ቀላሉን ስጦታችን እንኳን እንደሚወድልን ቀዝቃዛ ውሃ እንኳን ብትሰጡ ደስ ይለኛል አለን እኮ። ከዚህ በላይ ምን ያህል ሊወደን ይችላል? የእናንተን ትንሹን ሀብታችሁን ብትሰጡኝ እንኳን ሁሉም ያገኘውን፣ ለትልቅ ሰው እኮ የሚሰጥ ትልቅ ስጦታ ነው። ግን ሁሉም ያገኘውን ተራውን ስጦታችሁን እንኳን እወድላችኋለሁ ለማለት ዘውሃበ ጽዋ ማይ ቆሪር፣ ቀዝቃዛ ውሃ እንኳን በደቀ መዝሙር ስም የሰጠ ሰው ቢኖር ዋጋውን አያጣም እስከ ማለት እግዚአብሔር እስከ ቀዝቃዛ ውሃ ድረስ ወርዶ ወደደን እና እግዚአብሔር ከኛ ጋር ነው። ስለፈጠረን፣ ስላዳነን፣ ሙሽራዎቹ ስለሆን፣ በስሙ ስለጠራን። ከዚህ ሁሉ በተጨማሪ እግዚአብሔር ከኛ ጋር የሚሆነው በምንድን ነው? በቅድስት ቤተ ክርስቲያን በኩል ነው። በስሙ ከኛ ጋር ይሆናል። በቅድስት ቤተ ክርስቲያን በኩል ትንቢተ ኦሪት ዘጸአት ምዕራፍ 25 ቁጥር 8 ላይ ለሙሴ እንዲህ ብሎታል። ግበር ሊተ መቅደሰ ወአሐድር ማእከሌሁ፣ መቅደስን ስራለኝ እኔም በዚያ በረዴት አድሬበት እኖራለሁ ብሎታል። መቅደስ ስራለኝ እኔም በዚያ በረዴት አድሬበት እኖራለሁ። እስኪ አንድ ነገር ልንገራችሁ። ለእግዚአብሔር ቤት ያሻዋል እንዴ? እግዚአብሔር ቤት ይፈልጋል? እግዚአብሔር መኖሪያ ይቸግረዋል? ታዲያ ለምንድን ነው እግዚአብሔር በዚያ እንዳድርበት ቤት ስሩልኝ አለ? አንድ ነገር ልንገራችሁ። እግዚአብሔር መቅደስ ይሰራ ያለበት ምክንያት እግዚአብሔር ያለ መቅደስ ብንጠራው ስለማይሰማ እንዳይመስላችሁ። እግዚአብሔር ከኛ ጋር እንደሆነ መቅደሱ ምስክር እንዲሆን። ስለዚህ ምን ያደርጋል? መቅደሱ ሙሴ የሰራት ድንኳን ስትተከል እግዚአብሔር ያመጣና የብርሃን ደመና ያሰፍርበታል። የብርሃኑ ደመና ክብረ እግዚአብሔር ሰፍሮ ሲያዩት እስራኤል እግዚአብሔር ከኛ ጋር ነው፣ ለመኖሩ ምስክሩ በድንኳኑ ላይ የብርሃን ደመና አምጥቶ አሰፈረበት ብለው እስራኤል ደስ ይላቸዋል። ስለዚህ ያቺ ድንኳን ምን ተባለች? ወደብተ ራስም እንተ ነበረት በገዳም፣ በምድረ በዳ የነበረች የምስክሪቱ ድንኳን ተባለች። የምስክር ድንኳን የተባለች ምንድን ነው? እግዚአብሔር ከወገኖቹ ጋር እንዳለ ያቺ ድንኳን ምስክር ስለሆነች ነው። አሁን ያቺ የምስክርን ድንኳን በአዲስ ኪዳን አመጣና እግዚአብሔር አንድ በቃል ኪዳኑ ታቦት መቅደስ አሰራ። በመቅደሱ ላይ ደመና ይሰፍርበታል። ታቦት አሰራ። በታቦቱ የስርየት መክደኛ አስቀምጦ በስርየት መክደኛው መካከል ሙሴ ሲገባ ኦሪት ዘጸአት ምዕራፍ 25 ከቁጥር 1 ጀምሮ እንደምናነበው ሙሴ ሲገባ በስርየት መክደኛው መካከል ሆኖ እግዚአብሔር ለሙሴ ይገለጥለታል። እግዚአብሔር ከሱ ጋር መሆኑን በታቦቱ ይመሰክርለታል፣ በመቅደሱ ይመሰክርለታል፣ በሕጉ ይመሰክርለታል፣ በደመናው እየተገለጠ። እኛ ዛሬ በሐዲስ ኪዳን እግዚአብሔር ከኛ ጋር ለመኖሩ ምስክሩ ምንድን ነው ስትሉ እንደ መቅደሱ ቤተ ክርስቲያን እመቤታችን ቅድስት ድንግል ማርያም እግዚአብሔር ከኛ ጋር ለመኖሩ ምስክሮቻችን ናቸው።
ድንግል ማርያም እግዚአብሔር ከኛ ጋር እንዲኖር ምስክር የምትሆነናል። ለዚህ ነው ያቺ መቅደስ ቅዱስ ጳውሎስ ወክርስቶስ ሰካዊን ወሊቀ ካህናት ለንተ ትመጽእ ሰናይት በውስተ ተአቢ ወትሄይስ ደብተራ። ጌታ ግን ለምትበልጠውና ለምትሻለው ነገር ዕብራውያን ምዕራፍ 9 ቁጥር 12 ላይ እንደ ብሉይ ኪዳን ካህናት በግ ፍየል ይዞ ወደ ታቦት ሳይሆን የገዛ ደሙን ይዞ አንድ ጊዜ ምዕረስ ሱአርሶ በምትሻለው የሰው እጅ ወዳልሰራት መቅደስ አንድ ጊዜ ገባ አለ። ክርስቶስ ወደ የሰው እጅ ወዳልሰራት መቅደስ ገባ፣ አንድ ጊዜ ገባ ይላል። ያንን ቅዱስ ያሬድ አምጥቶ ደብተራ ፍጽምት ዘጳውሊ አላት። ያቺ ደብተራ ፍጽምት ዘጳውሊ ማናት? ቅድስት ድንግል ማርያም ናት። ወማይደሩ በጽድቅ ዘገብራ ካህሊ፣ ሁሉን የሚችል እርሱ የሰራት ለእርሱም በእውነት ማደሪያው የምትሆን ቅዱስ ጳውሎስ በዕብራውያን መልእክቱ የነገረን የሰው ልጅ ያላዘጋጃት አንድ ጊዜ የተጸነሰባት ያቺ መቅደስ ማርያም ናት ብሎ ቅዱስ ያሬድ ይነግረን። ሊቃውንት በሁለተኛ ትርጓሜያቸው ቅዱስ መስቀል ነው ደብተራ የተባለ። አይሁድ ለጥፋት ቢያዘጋጁት እሱ ለድነት አድርጎታልና የሰው እጅ ያልሰራው ተባለ። እሱ በፈቀደው መንገድ መስቀሉ ስለጠቀመ ይላሉ። ስለዚህ ቅዱስ መስቀሉ ቅድስት ቤተ ክርስቲያን እናታችን ቅድስት ድንግል ማርያም ወላዲት አምላክ ለቤተ ክርስቲያናችን እግዚአብሔር ከኛ ጋር እንዲኖር አብ ወልድ መንፈስ ቅዱስ እንዲኖሩ ምስክሮቻችን ናቸው። ለዚህ ነው ለመጀመሪያ ጊዜ እግዚአብሔር በእውነት ከኛ ጋር የሆነው ከድንግል ማርያም ሲወለድ ስለሆነ ከሷ ከተወለደ በኋላ ነው አማኑኤል ያልነው። አማኑኤል ማለትም እግዚአብሔር ከኛ ጋር ሆነ ማለት ነው። እግዚአብሔር ከኛ ጋር የሆነው በድንግል ማርያም ማኅፀን ተወልዶ ነው። ዛሬም ከኛ ጋር ለዚህ ታስተውላላችሁ። በኋላም በቅድስት ቤተ ክርስቲያን በኩል እናቱን ማዕከል አድርገው ሲጸልዩ፣ እሷን ምህራ ጋር ጸሎት አድርገው ሲጸልዩ መንፈስ ቅዱስን በሐዋርያት ጉባኤ ልኮላቸዋል። አባ ጊዮርጊስ በመዓልት ሰዓታቱ ቤተ ክርስቲያኖሙ ለሐዋርያት ይላታል እመቤታችንን። የቅድስት የሐዋርያት ቤተ ክርስቲያናቸው አንቺ ነሽ ይላል። ለምን? ያን ጊዜ ቤተ ክርስቲያን ሳይሰራ እመቤታችንን መቅደስ አድርገው ጸሎታቸውን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ያቀርቡ ስለነበረ ነው። እና ከዚህ የተነሳ እግዚአብሔር ከኛ ጋር ነው። በማን? በቤተ ክርስቲያን በኩል። በማን? በቅዱስ መስቀል በኩል። በማን? በእመቤታችን በኩል እግዚአብሔር ከኛ ጋር ይኖራል እስከ ዘላለሙ ድረስ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እስቲ እግዚአብሔር ከኛ ጋር ነው በሉ። የትምህርታችን ርዕስ ምንድን ነው? እኔ ካንተ ጋር ነኝ በሉ እንጂ በሉ። ድገሙት። ሴቶቹ ደግሞ እኔ ካንቺ ጋር ነኝ ማለት ትችላላችሁ። እግዚአብሔር ማለት ትችላላችሁ። እንደየራ በህሊናችሁ እንደዚህ ያበሉት። ለጥቅሱ እኔ ካንተ ጋር ነኝ ይሆናል ማለት ነው። እግዚአብሔር ከኛ ጋር ነው ዛሬ። ከዚያ በኋላ እግዚአብሔር ከኛ ጋር የሚኖረው በምንድን ነው? አሁን ዛሬ በቤተ ክርስቲያን በቅዱስ መስቀል በእመቤታችን ረድኤት እግዚአብሔር አብሮን ይኖራል። ከዚያስ እግዚአብሔር ከኛ ጋር በምን ይኖራል? በቅዱሳን አባቶች በኩል እግዚአብሔር ያደረበት ሰው እግዚአብሔር ከኛ ጋር እንዲሆን ምክንያት ይሆናል። ይገርማቸዋል። እውነቴን ነው። እግዚአብሔር ያደረ እንዲህ ብሎ ተናግሯል ጌታ። እመቦዛ ቀበ ቃሌን የጠበቀ ሰው ካለ አነ ወአብ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ካለ እኔም አባቴም መተን በሱ ማረፊያን እናደርጋለን ይላል። አንድ ሕጉን የሚጠብቅ ሰው ካለ ይሄ ሰው የአብ የወልድ የመንፈስ ቅዱስ መቅደሳቸው ነው፣ ማደሪያ ነው፣ የእግዚአብሔር ማደሪያ ነው። ያ ሰው በገባበት ቤት ሰላም አለ። ሂዱ ስንቅ አትቋጥሩ፣ ከገባችሁበት ሂዱና ሰላም ለዚህ ቤት ብሉ፣ ሰላሜ ያርፋል ይላል። ስለዚህ እግዚአብሔር ያደረበት ሰው የእግዚአብሔርን ሰላም ተሸክሞ ይሄዳል ወደ ደረሰበት ወጥ። ለዚያ ሰው የሚገባ ክብርን የሚሰጥ ሰው የእግዚአብሔር ሰላም በዚያ ሰው በኩል ወደ ቤቱ ይገባለታል። እናንተን ከተቀበላችሁ ሰላም ይገባል፣ ካልተቀበሏችሁ ሰላማችሁ ወደ ራሳችሁ ይመለሳል አለ። ምን ማለት ነው? ሰላምክሙ ይገባ ኀቤክሙ፣ ሰላማችሁ ወደ እናንተ ይመለሳል ማለት ሰላማችሁ እኔ በእናንተው አድሬ እኖራለሁ ማለት ነው። ስለ እግዚአብሔር በሰው በኩል ወደ ሰው ይደርሳል። እንዲህ ያሉ ሰዎች ምን ይባላሉ?
ጸዋርያነ እግዚአብሔር፣ ለባሰያነ እግዚአብሔር ወይም በቴዎሎጂ አስተምህሮ ትሩ ቢረር ኦፍ ጋድ ይባላሉ። እውነተኛ ጸዋርያነ እግዚአብሔር ማለት ናቸው። እንደዚህ ያለ የሚባሉት እነ ቅዱስ አግናጢዮስ እነ ቅዱስ ጳውሎስ። የመጀመሪያይቱ እመቤታችን ናት፣ እውነተኛይቱ ለባሲተ እግዚአብሔር የምትባለው። ስለዚህ በጎ ሰዎች፣ ቅን ሰዎች፣ ቅዱሳን አባቶቻችን ባሉበት እግዚአብሔር ይመጣል። ለምሳሌ ዮሴፍ በገባበት እግዚአብሔር በጲጥፋራ ቤት ገብቶ በረከት ሰጥቷል፣ ዮሴፍ ስላለ። አብርሃም በገባበት ምሕረት ሰጥቷል እግዚአብሔር። ጻድቃን በገቡበት እግዚአብሔር አብሮ ምሕረትን ይሰጣል። እና ቅዱሳን አባቶቻችን የእግዚአብሔር ሰላም ማደሪያዎች ናቸው፣ ተሸክመው ይመጣሉ። አሁን እኔ ዛሬም ልነግራችሁ የምችለው ዛሬ አቡነ ተክለ ሃይማኖት ስለሆኑ አቡነ ተክለ ሃይማኖት ናቸው እና አቡነ ተክለ ሃይማኖት ስለሆኑ የእግዚአብሔር ሰላም በሰው እንዲደርስ፣ ሰው ረድኤት እንዲያገኝ፣ ሰው ቅድስና እንዲያገኝ፣ ሰው ከእግዚአብሔር ጋር እንዲገናኝ ጸዋሪ እግዚአብሔር አንዱ አቡነ ተክለ ሃይማኖት። እግዚአብሔር እኒህ ሰው በምድረ ኢትዮጵያ ተንከራተዋል። እግዚአብሔርን ወደ ሰው ለማድረስ፣ ክርስቶስን ለሰው ለማድረስ፣ ለመስበክ፣ በሰው ልብ ክርስቶስ እንዲያድር እሳት እየተቀቀሉ ገደል እየተወረወሩ እግዚአብሔርን ከሰው ልብ እንዲያድር ሰዎች የእግዚአብሔር ማደሪያ እንዲሆኑ አድርገዋል አቡነ ተክለ ሃይማኖት። ከዚህ የተነሳ ለእኔ አንድ ነገር ልንገራችሁ። አሁን የመጀመሪያዊቱ ቤተክርስቲያን 3ኛው 4ኛው ክፍለ ዘመን ጀምሮ እስከ 8ኛው ክፍለ ዘመን የነበሩ አበው ምን ያደርጋሉ? አንድ ቅዱስ ለሕይወታቸው ፊት አውራሪ ያደርጋሉ። ወይም ያ ቅዱስ የሕይወታቸው አርአያ ይሆናቸዋል። በጸሎትም ይመጸናሉ። ሲቸግራቸው ያን ቅዱስ ከእግዚአብሔር ጠይቅልኝ ብለው ይለምኑታል። እና ይህ ምን ይባላል? በስነ መለኮት ትምህርት ፓትሪዮት ሴንት ይባላል። እንግሊዘኛው ብዙ አይመችም፣ እንደውም ሲጨንቅ ነው እንጂ ፓትሪዮት ሴንት ማለት ቃል በቃል ይፈታ ጀግና ቅዱስ እንደማለት ነው። ግን ምን ማለት ነው? መሪ ቅዱስ ማለት ነው። መሪ የሚመራ ያችን ነፍስ የሚመራት ቅዱስ ማለት ነው። እና አንድ ቅዱስ መርጦ ያን ቅዱስ የቤቱ መሪ ማድረግ ይቻላል። ከክርስቶስ ጋር የሚያገናኙ፣ ወደ አምልኮተ እግዚአብሔር የሚያደርግ፣ ገድሉን አራያ የሚያደርጉት እንደዚህ ያለ ቅዱስ ይመረጣል። እና እኔ በሕይወታቸው ባልኖርም አቡነ ተክለ ሃይማኖት የእኔ ፓትሪዮት ሴንት ናቸው ማለት እወዳቸዋለሁ። ሲጨንቀኝ ሁሉ እለምናቸዋለሁ፣ በገድላቸው እታመናለሁ፣ እውነት እግዚአብሔር በሚያውቀው። ስለዚህ ልመናዬንም ይሰሙኛል። እግዚአብሔር ወደ እርሱ እንድደርስም በንስሐም በሁሉ ነገር ይረዱኛል። ይህን አምናለሁ። አባታችን አቡነ ተክለ ሃይማኖትን የእሱ ሰላም እንዲደርሰን ምክንያት አድርጎ ስላዘጋጀልን መድኃኔዓለም ክብር ምስጋና ይግባው። ይህንን ለመናገር ነው የፈለግኩት። ስለዚህ እግዚአብሔር በቅዱሳን አባቶቻችን በኩል ከኛ ጋር ነው። አሁንም ድረስ ይህን ማድረግ ትችላላችሁ። አሁን የግብፅ ክርስቲያኖች አሁንም ይጠቀማሉ። እኔ አንድ ቦታ ሄጄ አግኝቻለሁ። ስዊድን ሄጄ አንድ ግብፃዊ ሰው አግኝቼ ነበር። ጆርጅ ይባላል። ጆርጅ ማለት ጊዮርጊስ ማለት ነው። እና ይሄ ሰው ምሳ ስንበላ አልበላም አለ። እንግዲህ የቀረበው የተገኘው ነው። ፓስታ ሊሆን ይችላል፣ መኮረኒ ሊሆን ይችላል፣ ሌላም ይቀርባል። ውጭ ሀገር እንግዲህ ቀረበ እና ሲቀርብ እሱ አልበላም አለ። ለምንድን ነው ሲባል የእኔ ፓትሪዮት ሴንት ነቢዩ ዳንኤል ነው አለ። ነቢዩ ዳንኤልን ነው አራያ የማደርገው ማለት ነው። አራያ የማደርገው አለና ወይም በሱ ነው የምማጸነው ነው ብሎ ሲናገር ምን አለ? አይ እና ምንድን ነው ታዲያ የማትበላው? ይሄን ምግብ ነቢዩ ዳንኤል አይበላም ነበር። ኦሆ ይሄ ችግር ነው። በል ወደኛ ቤት አትምጣ ብዬ እኔ እንጀራዬን የምበላ እንደ አቡነ ተክለ ሃይማኖት ጥሬ አልቆረጥምም፣ እንደሳቸው ማቅ አልለብስም፣ ካባንም ለብሰው ሰው መሃልም እኖራለሁ እበላለሁም፣ የእሳቸውን ገድል እየተለማመድኩ ነውም አላልኩምም። አቡነ ዘበሰማያት ደግሜ የምተኛ ሰው ነኝ። ልል የፈለግኩት ምንድን ነው ግን እስከዚህ ድረስ አርአያ አድርጓቸዋል። ይሄ ዳንኤል ስለማይበላው ዳንኤል ጥሬ ነበር የሚበላ፣ እኔ ዘመኔን ጥሬ ነው የምበላ፣ እሱን አርአያ ስለማደርግ የምማጸንም በሱ ነው ብሎ ነግሮኝ በጣም በጣም ደንቆኛል። ያ ሰው ምን ያህል ትሁት እንደነበር ቅን ነበረ። አሁን የኛ ሰው ብዙ አያደርግም። የኛ ቤተክርስቲያን ላይ እዚህ ሀገር ካለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አማርኛ አይሰማም። እኛ ስናስተምር በእኛ ልጆች በእንግሊዝኛ እየተተረጎመለት ስብከት ይሰማል። እንዲህ አድርጎ አይቼ በራሴ አፍሬ መጥቻለሁ። ስለዚህ እናንተም ከቅዱሳን አንድ ቅዱስ መርጣችሁ ገድሉን እየደገማችሁ ቢቻለን እነሱም 500 ከሰገዱ ከሆነ 5 በቀን መስገድ ጥሩ ነው። አቡነ ተክለ ሃይማኖት 15 ጊዜ ዳዊቱን ከደገሙት 15 ዳዊት መድገም 15 ፍሬም ቢሆን ማለት ነው። እሳቸው 15 ጊዜ 150ውን ከደገሙ እንዲህ እያሉ የአቅማችን ቢቻል ሕይወታቸውን መከተል የአቅማችንን ካቃተን በገድላቸው ብንማጸን
እግዚአብሔር በአንድ ቅዱስ ሰው ምክንያት በሰው ለሰው ሰላምን ይሰጣል፣ ከሀገር መከራን ያርቃል። አምላከ ተክለ ሃይማኖት ክብር ምስጋና ይግባው። ሶስተኛ እግዚአብሔር ከኛ ጋር የሚሆነው በጉባኤ ነው። እስኪ በሉ እንጂ በጉባኤ እግዚአብሔር ከማን ጋር ይሆናል? ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ነው። በጉባኤ ከኛ ጋር ሲሆን ራሱ እንዲህ ብሎ ነግሮናል። የማቴዎስ ወንጌል ምዕራፍ 15 ላይ ሁልጊዜ እናገረዋለሁ ይህንን ኃይለ ቃል ሀባሃለው ክሌቱ ወሰለስቱ ጉባኤን በስሜ ህየ አነ እሄሉ ማእከሌሆሙ። ሁለት ወይም ሶስቱ ነው ሰዎች በእምነት ቢተባበሩ ቢሰበሰቡ እኔ በዚያ እገኛለሁ ብሎ ነግሮናል። ይሄ ጉባኤ ነው። ከጉባኤ የተነጠሉ ሰዎችን ክርስቶስ አይወድም። ምንድን ያደረጋቸው? ወደ ጉባኤ የመለሳቸው። ሴቶችን ጌታችን ኢየሱስ ክርስቶስ የትንሣኤ ዕለት ከተገለጠላቸው በኋላ ምንድን ያላቸው? ሂዱና ለወንድሞቼ ተነስቷል ብላችሁ ነገሯቸው፣ ገሊላ ቆዩኝ አላቸው። ወደምን ነው? ወደ ሐዋርያት ጉባኤ ነው የላካቸው። ሁለቱ ኮብልለው የሄዱትን የኤማሁስ መንገደኞች መልሶ ወዴት ነው የላካቸው? ወደ ሐዋርያት ጉባኤ ነው። ራት ባርኮ ካበላቸው በኋላ ድካማቸውን ካራቀ አይነ ልቡናቸውን ከከፈተ በኋላ ሂዱ እዚያ ቆዩኝ አላቸው። እነሱ በእግር ተጉዘው ሐዋርያት ካሉበት ሲደርሱ ክርስቶስ በመሃላቸው ተገኘ። ወደ ጉባኤ ሄዱ። ወደ ኮበለላችሁባት ወደ ቤተ ክርስቲያን አንድነት ተመለሱ ነው። ጉባኤ ላይ የተገኘ ሰው እግዚአብሔር ይገኝለታል። ይህን ሊቃውንቱ ተርጉመውታል። ሶስቱ ናችሁ ብትሰበሰቡ ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና፣ ሁለቱ ናችሁ ብትሰበሰቡ ብሉይና አዲስን ምግባር ሃይማኖትን ብታስተባብሩ ብለው ነግረውናል። ሶስቱ ናችሁ ብትሰበሰቡ አበው በትርጓሜ የነገሩን ሁልጊዜ አምናም ተናግሬዋለሁ፣ አሁንም እናገረዋለሁ። ምንድን ነው ሶስቱ ናችሁ ብትሰበሰቡ ያለው ብለው ሊቃውንት ሲያስተምሩ በጉባኤት ምንድን ነው ያሉን? ሶስት የተባለው አንደኛው መጽሐፍ በሉ እንጂ በሉ ተናገሩ። ሁለተኛው አንባቢ፣ ሶስተኛው ምን ይሆናል? ተርጓሚ ነው። መጽሐፉ በአትሮንስ ይቀመጣል። መምጣት ነበረበት። ሂዱ አምጡት አትሮንስ። አትሮንስ እዚህ ይቀመጣል። ከዚያ ላይ መጽሐፍ ይቀመጣል። ደቀ መዝሙር እታች ሆኖ ያነባል። መምህር ይተረጉማል። ሶስቱ ይሟላሉ። በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስ ይገኛል። የጉባኤ አምላክ ነው። ኦርቶዶክሳዊ ተዋሕዶ የግል የሚባል አምላክ የለም። እግዚአብሔር ማህበራዊ ተዋህዷዊ የአንድነት አምላክ ነው። እግዚአብሔር ያን አንድነት የሌለ ሰው የእግዚአብሔርን አምልኮ በተግባር ይክዳል። በእምነት ባይክድ የመነጠል እምነት የላትም ቤተክርስቲያን። ህብረታዊነት ነው። አንድ ህብረት ነን። የምንመገበው ህብስት አንድ ነው። እስመ ማሃዱ ህብስት ንነስ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ የምንቀበለው ከአንድ የህይወት እንጀራን ክርስቶስን ነው። ስለዚህ እኛ ብዙ ስንሆን አንድ አካል ነን ብሎ ይናገራል። አንድ የሚያደርገን ብዙ መምህራን፣ ብዙ አስተማሪዎች፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ ኤጲስቆጶሳት፣ ብዙ ሊቃነ ጳጳሳት፣ አንድ መምህር፣ አንድ ትምህርት ኢየሱስ ክርስቶስ፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ ሊቃነ ጳጳሳት፣ ብዙ ሊቃነ ካህናት፣ አንድ ሊቀ ካህናት ኢየሱስ ክርስቶስ ይኖረናል ማለት ነው። ብዙ ቆራቢያን አለ፣ ብዙ ህንፃ ቤተክርስቲያን አለ። አንድ ቤተክርስቲያን፣ አንድ የአምላክ ሥጋ፣ አንድ የአምላክ ደም፣ አንድ መስዋዕት። ይህን የነገረን። ስለዚህ ቤተክርስቲያን ሲኖዲቆናዊት ናት። ሲኖዲቆን ሃይማኖት አወ ላይ መልእክተ ሲኖዲቆን ይላል። የአንድነት መልእክት ማለት ነው። ሲኖዲቆን ሲኖዶስ ማለት የግሪክ ቃል ነው። አንድ ነው ፍቹ። ጉባኤያዊ ማለት ነው ፍቹ። ሲኖዶስ ማለት ጉባኤ ማለት ነው። ሲኖዶሳዊ ማለት ጉባኤያዊ ማለት ነው። ስለዚህ እኛ ጉባኤያውያን ነን፣ የጉባኤ ሰዎች ነን። ቤተ ክርስቲያን መሰረቷ ጉባኤ ነው። ምእመናንም ሁላችንም ቤተ ክርስቲያን ሰው ሁሉ ቤተ ክርስቲያን እንድታድግ እምነቷ ለአሕዛብ እንዲዳረስ ሀገር ሰላም እንዲያገኝ ምን ማለት ወደ ጉባኤ መመለስ አለብን። ወደ ትምህርት መመለስ አለብን። እውነት ለመናገር ቅዱስ ዮሐንስ ዘደማስቆ የመከራ ምንጮች ብሎ የሚናገራቸው አሉ። የመከራ ምንጮች ሶስት ናቸው ይላል። አንደኛው መርሳት ነው። ሁለተኛው ስንፍና ነው። ሶስተኛው ድንቁርና ነው ይላል። አለማወቅ የሁከት የብጥብጥ ምንጭ ነው። ሰነፍ ሰዎች ናቸው ሰላም የሚያመጡ። መርሳትም ሰው እግዚአብሔርን ይረሳል፣ ሞቱን ይረሳል፣ አደራውን ይረሳል፣ የተማረውን ይረሳል፣ ወገኑን ይረሳል፣ ሀገር ይረሳል፣ ውለታ ይረሳል። ሰው ካረሳ አመፅ አይፈጥርም። ሰው ሰነፍ ካልሆነ አመፅ አይፈጥርም። ሰው ካወቀ ሁከት አይፈጥርም። ስለዚህ ሁከትና ብጥብጥ ሰላም ማጣት የሚመጣው ካለማወቅ ነው።
ስለዚህ ወደ እውቀት መምጣት አለብን። በቀደም ብፁዕ አባታችን አቡነ ሚካኤልም እውቀት ካለ ሁሉ ነገር ማድረግ ይቻላል። ያላወቀ ሰው በልማድ ነው የሚያደርገው። ልማድ ደግሞ የትም አያደርስም ብለው ሲነግሩን ሲያስተምሩን ነበረ። ስለዚህ ኢትዮጵያ እንድትድን ከፈለግን ወደ ጉባኤ መመለስ አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ምእመናን፣ ሁላችንም ሊቃነ ጳጳሳትም፣ ካህናትም፣ ዲያቆናትም ሁላችንም አይናችን ወደ ጉባኤ ቤት ማድረግ አለብን። እግዚአብሔር ከኛ ጋር የሚሆነው በጉባኤ ነው። በመነጠል እግዚአብሔር ከኛ ጋር አይሆንም። በመነጠል እግዚአብሔር ከኛ ጋር አይሆንም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር በመጣ ጊዜ ለፍርድ ፍየሎችን በየት ያቆማቸዋል? ፍየል የተባሉ እነማን ናቸው? ኃጥአን ለምን በፍየል ተመሰሉ? ከፍየል ጠባይ አንዱ ምንድን ነው? መነጠል ነው። የፍየል ጠባይ በግ በመንጋ ነው የሚሸሸው። ፍየል ግን መነጠል ነው ስራዋ። ኃጢአተኞችም መነጠል መለይ ናስቆርር ግብረ እሎቶሙ ለአላውያን ወኩሎ ፍልጠተ። አባቶቻችን ሐዋርያት በአመክንዮ ጸሎታቸው እኛ የመናፍቃርን ስራ እንጸየፋለን፣ መለየታቸውንም መለየታቸውንም ሁሉ መለየት ይወዳሉ። የመናፍቃን ስራቸው ሐዋርያት በአመክንዮ ሲነግሩን በጸሎታቸው የመናፍቃን አንዱ ምልክታቸው መለያየት ይወዳሉ፣ መነጠል ይወዳሉ። ቤተ ክርስቲያንን ለማድከም መንጋዋን መነጠል፣ ቡድን ማቋቋም ይወዳሉ። ክርስቶስ ግን የአንድነት አምላክ ነው፣ ወደ አንድነት የሚመልሰን። አሃዱ እግዚአብሔር ወአሐቲ ጥምቀት ወአሐቲ ሃይማኖት። ከዚህ ደግሞ አሐቲ ቤተ ክርስቲያን ትወጣለች እና ከዚህ የተነሳ እግዚአብሔር ከኛ ጋር የሚሆነው በቤተ ጉባኤ ነው። አሁን ሁላችንም ምእመናን ወደ ጉባኤ ቤት ከተመለስን ቤተክርስቲያንም የጠበቋት ጉባኤ ነው። ከሀገር ሰላም የሚያመጣ ጉባኤ ነው። ይሄ እንድናመጣ እግዚአብሔር ከኛ ጋር የሚሆን በጉባኤ ነው። አሁን ይሄ ጉባኤ በመተከሉ እኔ የጉባኤው አስተማሪ በመሆኔ አይደለም። በእውነት እግዚአብሔር ባወቀ ከዚህ ጉባኤ እስከ መቼ እንደምኖር እግዚአብሔር ነው የሚያውቀው። የዛሬ ሄድ ነገ ሄድ። የጉባኤው ባለቤት መድኃኔዓለም ነው። ጉባኤ ባለበት ግን እግዚአብሔር አለ። አንድነት ባለበት እግዚአብሔር አለ። ቃሉ ከሚነገርበት የኔታ ሊቀ ሊቃውንት ዕዝራ ሐዲስ የመንበረ መንግስት መድኃኔዓለም የአራቱ ጉባኤያት ምስክር መምህር ሲነግሩን እዛ ሲተረጉም እንዳሉ ኢሳይያስ ሲተረጎም ነቢዩ ኢሳይያስ ይገኛል ይላሉ። የቅዱስ ጳውሎስ መልእክት ሲተረጎም ጳውሎስ ይገኛል። ወንጌል ሲተረጎም ራሱ መድኃኔዓለም አለ፣ በሁሉም መሃል አለ። ውዳሴ ማርያም ሲተረጎም እመቤታችን ትመጣለች። የመጻሕፍት ሲነገሩ የመጻሕፍቱ ባለቤቶች ሁሉ ይገኛሉ እና ከመጻሕፍት ጉባኤ መዋልና ማዳመጥ ከነቢያት ከሐዋርያት ከመላእክት ጋር አብሮ ውሎ ማደር ነው ይላል። አብረው ነቢያት ሐዋርያት ሁሉ ይገኛሉ። ይህ በጣም ትልቅ ደስታ እኮ ነው። ሙሽራቸው ኢየሱስ ክርስቶስን ከመሃል አድርገው ይውላሉ እና በየቀኑ መጽሐፍ መማር ማለት ከነዚህ ማህበርተኞች ጋር አብሮ መቆጠር ነው። ይሄንን ነው እንግዲህ በእምነት የምንማረው። እግዚአብሔር ከኛ ጋር ነው። መጨረሻ ላይ የምነግራችሁ እግዚአብሔር በስራም ከኛ ጋር ነው። እስቲ በስራ ከኛ ጋር ነው በሉ። ይሄ የመጨረሻ ንግግሬ ነው። በስራም በመከራም ከኛ ጋር ነው። እግዚአብሔር ከኛ ጋር መሆኑን አንዳንድ ጊዜ ምን ይላል መሰላችሁ? እግዚአብሔር እንድንመጻደቅ አይፈልግም። እንድንመጻደቅ ሳይፈልግ ስለማይፈልግ አንዳንድ ስራዎችን እንድናጣቸው እንዳይኖሩን ያደርጋል። እሱ አብሮን እንዳለ እንድናውቅበት ነው። ያለ እግዚአብሔር ፈቃድ ግን የተጀመረ ስራ አውቀን ብንጀምረውም ይጠፋል። የአባ ጊዮርጊስ ዘጋስጫ ገድል ላይ አንድ ታሪክ አለ። አባ ጊዮርጊስ እውቀት አልነበረውም። ሊቅ እርሰው አይባልም፣ አንተ ነው የሚባለው። ለዚያ ነው አባ ጊዮርጊስ እንዲህ ብለው ማለደው እኔ ማለት ነው። ቅዱስ ያሬድን አሁን እርሰው የሚለው ሰው አልወድም እና አባ ጊዮርጊስ እውቀት አልነበረውም። ትምህርት እምቢ ብሎ ሲኖር በሐይቅ እስጢፋኖስ ገዳም በቃ አንተ እምቢ ብሎሃል ተብሎ ከገዳሙ ትምህርት እምቢ ስላለው የመነኮሳቱን ምግብ እንዲፈጩ ነው የተደረገው። እስከ 10,000 ስግደት እየሰገደ በጣም ብዙ እንቅብ ይፈጭ ነበረ። እኔ እግዚአብሔርን ለማመስገን ነው እመቤቴ ከልጅሽ ምስጢር እንዲገለጥልኝ ለምኝልኝ፣ እግዚአብሔርን ለማመስገን እንጂ እከብርበት እገንበት ብዬ አይደለም ብሎ ይለምን ነበረ። በእመቤታችን ረድኤት ጸሎት እውቀት ከተገለጠለት በኋላ እመቤታችን ለማመስገን ይላል ገድሉ ላይ
የመጀመሪያው መጽሐፍ ወዲያው ደረሰላት ሆህተ ብርሃን እና ሌሊት መጽሐፉ ተደምስሶ ተገኘ ባዶ ብርሃን። ለምንድን ነው ብሎ ሲጠይቅ ምንስ እውቀቱ ቢገለጥልህ ልጄን ሳታስፈቅድ ይሄንን ድርሰት እንድፈጽመው እርዳኝ ሳትል እኔን በጸሎት እርጂ ሳትል በገዛ ፈቃድህ ለምን ጀመርከው ብላ ነገረችው። አላበጀሁም ብሎ እንደገና ተጸጸተ። ከዚያ በኋላ ድርሰቱ ተገልጦለት ደረሰው ይላል። ስለዚህ እንድናውቅ ነገሩ እጃችን ላይ ቢኖርም የያዝነው ነገር ቢኖርም እግዚአብሔር ካልተጨመረበት እንደማንችል ለማሳየት እግዚአብሔር አንዳንድ ነገሮች እንዲጎሉ ዝም ይላል። የምናያቸውን ዘመዶቻችንን ትተን ከተከተልነው የማይታይ ዘመድ ይሰጣል። እናትና አባታችን የሉም። እግዚአብሔር ግን ሌላ ማናውቀው እናት አባት፣ የእናት ልጃችን እህታችን የለችም። እዚህ ሌላ እህት፣ የእናት ልጃችን ወንድም የለም፣ ሌላ ወንድም አብዝቶ ሰጥቶ የሌለንን እንዲኖረን አድርጎ እግዚአብሔር ከኛ ጋር መሆኑን ነገረን። የጎንደር ታሪክ ላይ አንድ ታሪክ አለ። አፄ ፋሲለደስ የጎንደርን ግንብ ፋሲል ግንብን ሲሰሩ ሰርተው ዝም ብለው አንድ ቀን እግዚአብሔር አንድ ባይታዊ ገልጾላቸው ነው እዚህ ላይ ስራ ብለው የነገሯቸው። ኋላ ጸሎቱን አቋረጡና ሲያቋርጡ ግንቡን መጣና መብረቅ ሰርተው በጣም ትልቅ ከሆነ በኋላ አቤቱ ብለው ምህላ ሲያስዙ አይ መብረቅ የመጣብህ እንግዲህ እረስተህ ነው እግዚአብሔር እና እግዚአብሔር እንዲረዳ የእናትና የልጁን ታቦት በቀኝ በግራ አድርገህ ትከልና ይፈጸምልሃል አሏቸው። አደባባይ ኢየሱስንና ግምጃ ቤት ማርያምን ተከሉ። የሆነ ጊዜ ደግሞ ረሱት። አንበሳ መጣና ሰራተኛውን በሙሉ እያንጫጭ በአፉ እያንጠለጠለ ወሰደ። ይውላችሁ ቤቱ አለመፈጸሙ ችግር፣ ሰራተኞች መሞታቸው ሌላ፣ አንበሳ የተበላበት አገር ነው ተብሎ ደግሞ ሌላ ቀን ማን ሊመጣልን? ይህ በጣም ችግር እኮ ነው። ይውላችሁ እና ምን አለው አንበሶች እንዲገዙላቸው እግዚአብሔርን ስላገለገሉ ዘመዶቻቸውን የግብፅ ወገኖቻቸውን ትተው ኢትዮጵያ ስለመጡ የአውሬ ዘመድ የሰጣቸው ገብረ መንፈስ ቅዱስ ናቸው። የገብረ መንፈስ ቅዱስን ታቦት ትከልና አንበሶች ይበርዳሉ አለ። ፊት አቦ የሚባለውን ተከሉ። እንዲህ እያለ ደግሞ ደዌ ደግሞ መጥቶ ሰራተኞች ጭርስ ደግሞ የሆነ ጊዜ ለዚህ ደግሞ እስራኤልን በበረሃ ታመው እንዳያልቁ የጠበቃቸው ሚካኤል ነው። ስለዚህ የቅዱስ ሚካኤልን ታቦት ተተከለ። ፊት ሚካኤል በእነዚህ እየተማጸኑ ሰሩት። ህንፃውም አለቀ። አሁን የምነግራችሁ ምንድን ነው? ጾባኮ እግዚአብሔር ምስሌነ ይብል እስራኤል ጾባኮ እግዚአብሔር ምስሌነ። ብፁዕ አባታችንም ሁሉም ቦታ ላይ ተገኝተዋል። በእድሜ ያኑርልን። የሀገረ ስብከቱን ሰራተኞች ሁሉ ያቆይልን። ለሁሉም የእግዚአብሔር ቸርነት ከኛ ጋር ይሁን። እግዚአብሔር ከአንተ ጋር ነው። ከአባቶቻችን ጋር የነበረ እግዚአብሔር ከእኛም ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።